በተማርኩትም ትምህርት ፍቅርን እንደ እንጀራ የጠገባት ሰው ነው ቅዱስ ዳዊት። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው እናንተን ሊገላችሁ እየፈለጋችሁ ብዙ ሰራዊት ይዞ እየፈለጋችሁ ሊገላችሁ ነው የሚፈልጋችሁ። ሊገላችሁ እየፈለገ ድንገት ያ ሰውዬ እንቅልፍ ወስዶት ሰይፍ ይዞ ተኝቶ ብታገኙት ምን ታደርጋላችሁ? ሲያባርራችሁ ያለውን ሰውዬ ማለት ነው። ከዋላችሁበት አላውል አደራችሁበት አላሳድር ያለ ሰውዬ እያባረራችሁ ውሎ ድንገት ብታገኙት ምንድነው የምታደርጉት? ጸሎቴን እግዚአብሔር ሰማኝ ብለን አናቱን ነው አይደለም? አንተ ግፈኛ፣ አንተ እኔን ስታባርር እግዚአብሔር ከእጅ ጣለህ ብለን ፈጥፍተን ነበር ምንጥለው። ዳዊት ሳኦል የሚባል ንጉሥ እያባረረው ከዚያ በኋላ ዳዊትን እግዚአብሔር በጫካው መሃል ሰውሮት ነበርና ፈልጎ ሲደክመው ሳኦል ሰራዊቱን አስከትሎ ሄዶ ነበር። ደክሞት ተኛ። ሳኦል ሲተኛ ዳዊት ቀስ ብሎ መጥቶ ከሳኦል ከልብሱ ጫፍ ቆርጦ ይዞ ሄደ። የጦሩ አበጋዝ የሳኦል አበኔር ይባላል። አበኔር አንተ የውሻ ሬሳ እንደዚህ አድርገህ ነው ንጉሡን የምትጠብቀው አለው። የልብሱን ጫፍ ቆርጦ ማዶ ሆኖ ነው እንደዚያ የሚለው ማለት ነው። አያችሁ፣ ተመልከቱ። የዳዊት ጋሻ ጃግሬዎች ግን ሰይፍ የሚችሉት እና አቢሳ የእህቱ ልጅ ነው። አቢሳ የሚባለው አርበኛ ነው። ከወረወረ የማይስት አርበኛ ክንደ ብርቱ ነው። ይሄንን ሳኦል የሚባል ሰው እኔ በአንድ ውግ ብቻ በጦር ነው የሚዋጉት። የዛ ጊዜ ከምድሩ ጋር ልስፋው መልሼም አልሰነዝርም አለው ዳዊትን። ተው እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ከልብሱ ጫፍ ብቻ ቆርጦ ይዞ ሄደ። ሲጠራው ሳኦል ምን አለው? ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ፣ ልጄ ዳዊት ድምፅህ ይናፍቃል፣ እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግኝቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ወአንሰ አቀብኩ ፍና ወእጹባተ፣ እኔ ግን ጭንቅ ሕግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንት። ጭንቅ መንገዶችን ጠበቅኩ ፈጣሪ ይላል መዝሙር 16 ላይ። ጠላትን በእጅ አግኝቶ መተው እንደ ዳዊት ላለ ሰው ነው።